ስሜ ቤዛዊት ታደለ ይባላል። የኢሲፒ ቲዩተር ነኝ። ያመጣሁት ደግሞ ኢሲቲ ላይ 1520 ነው። 790 ማትስ ሴክሽን እና 730 ሪዲንግ ኤንድ ራይቲንግ ሴክሽን ማለት ነው። ኢሲቲ ሁለት ጊዜ ነበር የወሰድኩት። ፈርስት ታይም አይ ቴክ 1410 ነበር ያመጣሁት። የፈለኩትን ያህል አልነበረም ያመጣሁት እና የወሰድኩትን ስትራቴጂ ቀጥታ ኮንሰፕቶችን መረዳት ላይ ስለነበረ ይሄን ያህል ውጤታማ አላደረገኝም። ሁለተኛ ጊዜ ስወስድ ግን ስትራቴጂን ቀየርኩኝ። ሞስትሊ ጥያቄዎች ነበር የምሰራው። ስለዛ ውጤቴ ከፍ ብሏል ማለት ነው በ110 ፖይንት። The hardest section for me was the reading and writing section ላይ በጣም ትላልቅ ፓራግራፎችን ኮምፕሬሄንድ አድርጎ መረዳት ከብዶኝ ነበረ እና ደግሞ ማትስ ሴክሽን ላይ በጣም ታይም ማኔጅመንት ላይ እቸገር ነበረ። ቶሎ ነበር የሚያልቅብኝ ሰዓት። መጀመሪያ አካባቢ ላይ ቮካብለሪዎችን መያዝ ጀምሬ ነበረ። ዝም ብሎ ቮካብለሪዎችን ብቻ ማንበብ መያዝ በቃል እና chances are አይመጡም እነዛ ቮካብለሪዎች ጭራሹን ፈተና ላይ እና እሱ that was a mistake I did. Especially the first time I took the ACT በጣም anxious ነበርኩኝ ፈተና ላይ እና እሱን improve ለማድረግ እንደ ፈተናው ያህል seriously ወስጄ ማኔጅ ማድረግ ፈተናዎችን ፕራክቲሶችንም ስወስድ በፈተናው አይነት አድርጌ ፕራክቲስ እያደረኩት ከዛ የለመድኩት ስመጣ ኤንዛይቲ ጠፋ ማለት ነው። I don't think there is a shortcut ቀጥታ ውጤት የሚያስተካክል ግን በጣም ብዙ ጥያቄ መስራትና የትክክለኞቹን መጽሐፍ ማንበብ ያሻሽለዋል ውጤት። My biggest ACT mistake perhaps ጥያቄዎችን ብዙ አለመስራት ነበር መጀመሪያ ላይ እና በደንብ ኮንሰንትሬሽንን ቢልድ አለማድረግ ስሰራ ኮንሰንትሬሽን መበታተን ምናምን እሱ ሚስቴክ ነበር። ምንድነው it wasn't as stressful as I thought it would be. ቀላል ነው ዋናው ከተዘጋጀ ምንም it was all in my head የሚከብድ ነገር ብዙ የለው። So one advice I would give ለሚዘጋጁ ሰዎች አንደኛ start early ሁለተኛ ደግሞ ጥያቄዎችን በደንብ ስሩ። የምትፈልጉትን ጋይዳንስ የምትፈልጉትን ከሌሎች ጠይቁ ኦልሬዲ ከተፈተኑ ተማሪዎች። አዲሽናል ጋይዳንስ ደግሞ ካስፈለገ ኢሲፒ አለ ከሰመር ኮርስ አለ እዛ ላይ ማግኘት ትችላላችሁ። እኔንም እዛ አዘ ቱተር ታገኛላችሁ ማለት ነው።